ሰላም ሰላም ጓደኞቼ እንዴት ናችሁ? አላችሁ ሆይ? እኔ ያለው እግዚአብሔር ይመስገን፣ ስራ ጤና ሁሉ ሰላም። እኔ ጋር ሁሉም ሰላም ነው፣ እግዚአብሔር የተመሰገነ ይሁን። ዛሬ አንድ መረጃ ይዤላችሁ መጥቻለሁ። እሱ ምንድን ነው? የተለያዩ ሶሻል ሚዲያዎች ላይ ቲክቶክ ላይ ቢቢሲ ላይ በጣም ብዙ የውጭና የአረብ ሚዲያዎች ላይ መነጋገሪያ የሆነ አንድ ነገር ነው። እሱ ምንድን ነው? እዚህ ምስሉ ላይ የምታያቸውን አትክልቶች እነ ሽንኩርት፣ እነ ነጭ ሽንኩርት፣ ካሮት፣ እነ ጥቅል ጎመን በቃ የተለያዩ ዜጋ የምናያቸውን አትክልቶችን አትመገቡ፣ ለሰው ልጅ ጤና ከፍተኛ የጤና ጠንቅ የሆኑ ምግቦች ናቸው። እሱም የሆነበት ምክንያት የሚረጩት ኬሚካል የሚረጩት የተለያዩ ኬሚካሎች የተባይ ማጥፊያ ምናምን እየተባለ የሚረጩት ነገሮች ለሰው ልጅ ጤና ጎጂ ሆነው ተገኝተዋል እየተባለ ነው። በተለይ ደግሞ በከፍተኛ ሁኔታ ደግሞ ዶሮን፣ እንቁላል፣ ወተት፣ የላም ወተት እነዚህን መጠቀም የለባችሁም እያሉ እየተከራከሩበት ነው። እና ዓለም አቀፍ ዶክተሮች፣ ጋዜጠኞች፣ የተለያዩ ቴሌቪዥን ጣቢያዎች በጣም በከፍተኛ ሁኔታ መነጋገሪያ አድርገውታል። በተለይ አረቦች ላይ በአረቦች ቻናሎች ላይ በጣም መነጋገሪያ ሆኗል። ነገሩ መነጋገሪያ ከሆነ ቆይቷል፣ ግን እስካሁን ትሬንድ ሆኗል እና በጣም የተለያዩ ገበሬዎች በግብርና የሚተዳደሩ ሰዎች ምርታቸውን እየጣሉ ነው። ዶሮዎች ጫጩቶችን ሜዳ ላይ አውጥተው ወንዝ ላይ እየከተቱ ነው። እንቁላል በየቦታው እየጣሉት ነው እና በጣም ለከፍተኛ ኪሳራ ተዳርገናል እያሉ ተቃውሟቸውን እያሰሙ ነው፣ ነጋዴዎችም ሆነ ገበሬዎች። እና ግማሹ ዶክተር ብሉ ይላል፣ ግማሹ ዶክተር ደግሞ አትብሉ ይላል። መጀመሪያ ሀሳቡን ያመጣው አንድ ግብፃዊ ነው። አረበኛ የምትችሉ ሰዎች ካላችሁ እርግጠኛ ነኝ ቲክቶክ ላይ በጣም ሲከራከሩበት አይታችሁ ነው የሚሆነው። ይሄ ነገር ከተጀመረ 2 ወር ይሆናል፣ ግን እስካሁን 2 ወር ሙሉ ሊቆም አልቻለም። እና ሀሳቡን ያመጣው ሰውዬ ራሱ ተወግዷል ማለት አሁን ላይ በህይወት እንደሌለ ነው የሚታወቀው። አሁን ቅርብ ጊዜ ነው አረፈ የተባለው። እና ሰዎች እንደሚሉትም ያው ትክክለኛ መረጃ ይሁን አይሁን አይታወቅም፣ ግን ሶሻል ሚዲያ ላይ የሚራገበው በአረቦችም ሆነ በእንግሊዝኛው ባለሀብቶች እንዳስወገዱት ነው እየተወራ ያለው። ያው እስካሁን መሞቱን እንጂ ይሄ ነው በከሌ ነው እንደዚህ የገደለው ተብሎ እየተወራ ወሬ የለም። ግን እነሱን የሚከተሉት ተከታዮቹ ግን እሱ ያላቸውን እሱ ተጠቀሙ ያላቸውን ነገሮች ነው አሁን እየተጠቀሙ ያሉት። እና በተለያዩ ሳውዲዎች በተለይ እስኪ ሳውዲ የምትኖሩ ግብጽ ላይ የምትኖሩ የኛ ሀገሬ ልጆች እውነት ነው ወይ እንደሚባለው ሱፐር ማርኬቶች ላይ በጣም ከ20 ዓመት በፊት ታይቶ የማይታወቅ በዶሮ እና በእንቁላል ላይ በጣም በከፍተኛ ዋጋ ቀንሷል እየተባለ ነው። እንዲሁም እውነት ይሁን ውሸት አላውቅም፣ የሆነ የሳውዲ ምርት የሆነ ዶሮ 1 ብር እየተሸጠ ነው፣ 1 ሪያል እየተሸጠ ነው እየተባለ ማስታወቂያም እየተሰራለት ነው። እና በጣም ትልልቅ የሚባሉ ጋዜጠኞች እየተንጫጩ ነው። ማስፈራሪያ፣ ይሄንን የምግብ ፕሮግራም የምትጠቀሙ ሰዎች ተብሎ የተለያዩ ማስፈራሪያ በሶሻል ቀጥተኛ ማስፈራሪያም እየደረሰባቸው ነው። የሳውዲ መንግስትም መግለጫ ሰጥቷል። ይህንን የምግብ ፕሮግራም የምትከተሉ ሰዎች ከፍተኛ የጤና ችግር እየደረሰባችሁ ነው ብሎ ትናንትና መግለጫ አውጥቷል። እና ግማሹ በጣም አብዛኛው ሰው ሞክሮታል። እና ቲክቶክ ላይ ብታዩ የአረብኛ የምትከታተሉ ሰዎች ብታዩ ሀሳባቸው ይሄ ብቻ ነው፣ ሌላ ወሬ የለውም። በቃ ግማሹ ለዚህ ቀን፣ ግማሹ ጥቅም አገኘሁበት ይላል፣ ግማሹ ደግሞ ተጎዳው ይላል። እና እርግጠኛ ሆኖ ጥቅም አግኝቻለሁ በቃ በሁለት በኩል ነው የሚቃወመው፣ መጥፎ ነው ነው የሚለው፣ የሚደግፉት ደግሞ በጣም ጥቅም አግኝቼበታለሁ ነው የሚለው። እና ግን ለህብረተሰቡ ግን ለዝቅተኛው ህብረተሰብ ግን የዶሮና የእንቁላል ዋጋ መቀነሱ በጣም አስደሳች ነው። ምክንያቱም በጣም ኦቨር ወጥቶ ነበረ። እና ይሄ ነገር ወደኛ ወደ ሀገራችን ቢገባ ምን ትላላችሁ? በጣም አሁን አንድ እንቁላል እኔ እስከመጣሁበት ድረስ እኔ ከ2 ወር በፊት ነው የመጣሁት እና
እስከዛ ድረስ 27 ብር 28 ብር እየተሸጠ ነበረ። የፈረንጅ 28 ብር የአበሻ ደግሞ የፈረንጅ 26 ብር የአበሻ እስከ 28 ብር በየሰፈሩ እንደየሰፈሩ እስከዛ ድረስ እየተሸጠ ነበረ እና ዶሮ የአበሻ ዶሮ እስከ 3500 ብር ተሽጧል። አሁን ያለፈው በዓል የፊታችን ያለፈው ፋሲካ አንድ የአበሻ ዶሮ እስከ 3500 4500 ተሽጧል እና ይሄ ውጣ ውረድ እንዲህ በጣም ከፍተኛ የዋጋ ንረት ላይ ሰው ዶሮ እንዳይጠቀም ለልጆቹ እንቁላል ገዝቶ እንዳይበላ የሆነ ነው እና ይሄ ነገር ወደኛ ሀገርም ቢስፋፋ አሪፍ ነው ብዬ አስባለሁ። በእርግጥ ገበሬዎች ምናምን ሊጎዱ ይችላሉ፣ ግን ቢሆንም በጣም ኦቨር ነው። አትክልትም አሁን ሽንኩርት፣ እኛ ሀበሻ በጣም ነው ሽንኩርት የምንጠቀመው። አሁን ልክ ጾም ሲገባ ተጠብቆ ነው እነዚህ አትክልቶች የሚወደዱትና እንደው የሆነ ሰው መጥቶ ለእኛም ይሄን ሚዲያ ላይ ይሄንን ሚዲያ ቢያሰራጨውና ህብረተሰቡ ማለት እኔ እንጃ ብቻ ልክ ላይሆን ይችላል፣ ግን የሆነ ቢያንስ እንኳን ገበያው ቢረጋጋ ይሄ ነገር በእኛ ሀገርም ቢሰራጭ ምን ትላላችሁ? ይሄ የኔ ሀሳብ የግሌ ሀሳብ ነው። ምክንያቱም ሰው ልጆቹ ማሳደግ አልቻለም። ነጋዴዎች ቀን በቀን ነው ዛሬ የሆነ ነገር ዛሬ 10 ብር የገዛውት እቃ ነገ 15 ብር ነው እና ቀን በቀን ነው። እርግጠኛ ነኝ ቀን በቀን ደግሞ እቃ አያመጡም ነጋዴዎች፣ በወሩ ምናምን ቢያመጡ ነው፣ ግን ዋጋ የሚጨምሩትን ቀን በቀን ነው እና በተለይ ጾም ሲገባ ተጠብቆ ጾም ሲገባ ሲፈታ ተጠብቆ የሚጨምሩትን ዋጋ ተጽዕኖ ይፈጥራልና ይሄ ነገር ወደኛ ሀገርን ብንትን ቢራገብ ምን ይመስላችኋል? ጥሩ አይሆንም ወይ? ጥሩ የዋጋ መረጋጋት አይመጣም ወይ? እና ይሄ ነገር እኛ ሀገርም ቢሰራጭ ከፍተኛ የዋጋ መረጋጋት ይመጣል ብዬ አስባለሁ። እስኪ እናንተን ሀሳብ ደግሞ አስተያየታችሁን ኮሜንት ላይ አድርጉት፣ ተወያዩበት። ወደ ሀገራችን የሚሰራጭ ይልመድበት። የኛም ሀገር ሰው በእኩልነት እንዲኖር እንደዚህ አይነት ነገሮች አንዳንድ ያስፈልጋሉ። ማለት ትክክለኛ ይሁን አይሆንም ባይታወቅም፣ ነገር ግን ገበያውን ለማረጋጋት ጠቃሚ ነው ብዬ አስባለሁኝ። እና የእናንተ ሀሳብ ምን ይመስላችኋል? እናንተ ስትከታተሉት ምን ተረዳችሁ? በእርግጥ አሁን የተለያዩ በሽታዎች ምናምን የሚመጣው በዚህ ነው። ማለት ከቅርብ ጊዜ ወዲህ በጣም ብዙ በሽታ እየተፈጠረብን ነው እና መንስኤውም እሱም ሊሆን ይችላል። የምግቡ ሳይሆን የሚጨመርባቸው ንጥረ ነገሮች ናቸው ለበሽታም እየዳረጉን ያሉት እና በጣም የተለያዩ ኬሚካል፣ የተለያዩ ማፋፊያዎች፣ ማዳበሪያዎች ይጨመራሉ ለዶሮዎችም ለአትክልቶችም እና እነዛ ደግሞ መልሰን እኛው ስለምንጠቀምቸው ጉዳቱ ለኛ ነው እና እኔ ጥሩ ነው ብዬ ነው የማስበው በእኔ ሀሳብ። እስኪ እናንተን ሀሳብ ደግሞ ኮሜንት ላይ አስቀምጡልኝ። በተረፈ አመሰግናለሁ። ሀሳቡ ከተስማማችሁ ላይክ፣ ኮሜንት፣ ሰብስክራይብ አድርጉ። እስኪ አብረን እኔ